የሚባል ነገር ካለ አይ እነ እንትና እነ ኩንሊያ ነው ወጥተው ሲናገሩ የነበረው መሞቷን ማረፏን ምናምን እነሱ ናቸው የተናገሩት። ኢትዮጵያ ሄዳ ታማ ምን ብላ ሞታለች በሚለው ነው እኛም አብረን እንትን ያልነው። ግን በህይወት ካለች ምንም አይነት የቀብር ወይም ደግሞ የሆነ ነገር የተባለ ነገር ከሌለ እባካችሁ ቼክ አድርጉ። አለበለዚያ አሳግተዋትም ሊሆን ይችላል። አሳግተዋት ከሆነ ግን መድኃኔዓለም ይፍረድ። አሳግተዋት ከሆነ በስማ አሳግተዋት ከሆነ ፈጣሪ ሆይ ድረስ። እውነቴን ነው፣ እግዚአብሔር አያድርስ። ከድፍን የትግራይ ህዝብ ጋር የኢትዮጵያ ህዝብ ይጣላል። አሳግታችኋት ከሆነ ልንገራችሁ፣ ከድፍን የትግራይ ህዝብ ጋር ኢትዮጵያ ሙሉ ትጣላለች። እውነቴን ነው። አሳግታችኋት ከሆነ የዴዚን እናት ከሆነ በእውነት በጣም ከባድ ኬዝ ነው የሚሆነው። ስለዚህ ምንም ነገር የለም። አሁን ኢንፎርሜሽን እንዳየነው የቀብር ነገር የለም። የዴዚ እናትን ነው የቀብር ነገር የለም ምናምን እያሉ ደግሞ መልሰው እየተናገሩ ያለ ይመስለኛል። የተቆራረጠ ቪዲዮ አይቻለሁ። ምንድን ነው የተፈጠረው? እስቲ በደንብ ቼክ እናስደርጋለን። ዴዚ ቼክ አስደርጊ። ዴዚ ንገሯት፣ እናቷ ነች። ምንም ቢሆን ዴዚ ንገሯት። ይሄ ነገር ምንም እንትን የተባለ ነገር የለም እየተባለ ነው፣ ሰዎች እየሄዱ ነው። ስለዚህ ፕሊዝ ቼክ አድርጉ። ታግታ ከሆነ ግን ማን እንደሚያሳግታት ግልጽ ነው። ከሌላ ሰዎች ጋር ምንም ጸብ የላትም። ከማንም ከሌላ ብሔር ብሔረሰብ ጋር ምንም ጸብ የላትም። ስለዚህ ነገሩ ወደ ህዝብ ነው የሚዞረው። እግዚአብሔር ምስክሬ ነው የምለው። ለእናንተም ጥሩ አይደለም ባይ ነኝ። ለእናንተም ጥሩ አይደለም። የአሜሪካ ኤምባሲ ለምን እንደማይጠይቅ ግራ ገብቶኛል። ዴዚ አሁን አሜሪካ ኤምባሲ እናቴ እንዲሆናብኛለች ብላ ወይም ደግሞ የእሷ ዘመድ የሆናችሁ የመጠየቅ መብት አላችሁ። ጠይቃችሁ እውነት መሆኑን መረዳት መቻል አለባችሁ። ምክንያቱም የዴዚ እናት የአሜሪካ ዜግነት አላት። የአሜሪካ ዜጋ እስከሆነች ድረስ ለአሜሪካ ኤምባሲ ይህን ነገር እውነተኛ ስሟ ታውቆ ከተነገረ ቼክ ያደርጋሉ ብለው መቼ እንደገባች ምን ላይ እንዳለች የት እንደሆነች በሙሉ ኢንፎርሜሽን ሊገኝ ይችላል። ስለዚህ በጣም አደገኛ ነው። እንደዚህ ካስደረጉ በጣም አደገኛ ነው። ለትግራይ ወንድምና እህቶቻችን በጣም አደገኛ ነው። ከሆነ ለትግራይ ወንድምና እህቶች ከፍተኛ ጥላቻ በኢትዮጵያ ላይ ይመጣል። በጣም ግን አያድርገው፣ እግዚአብሔር አያድርገው እግዚአብሔር። ስለዚህ ባያደርገው ደስ ይለኛል። ግን እግዚአብሔር እሷንም እንደው በህይወት ብትኖር ደስታዬን አልችለውም። ሁለተኛ እናት ማናችንም አናገኝም። እናት አንድ ናት። እናት አንድ ናት። ስለዚህ ለቅሶ የሚባል የለም፣ ምንም የሚባል ነገር የለም እየተባለ በጣም እየሄዱበት ነው። በተለይ በዚህ ጉዳይ ከነ ምናምኑ ሞ የሚባለውን ልጅ አመስግኑት። እኔንም ተችቶኛል። ችግር የለውም መተቸቱ፣ ምንም ችግር የለውም። ግን በዴዚ እናት ላይ የተናገረው ንግግሮች ኤክስትሪምሊ መልካም ነገር ሲናገር አይቼዋለሁ። በጣም ጥሩ ነገር መስመር እያስያዘ ሲናገር አይቼዋለሁ ልጁ። ስለዚህ ፕሊዝ እንደ አለች እየተባለ ነው ወይ ታግታ ነው እያሉ ነው። ስለዚህ ይህንን ነገር ፕሊዝ ቤተሰብ የዴዚ እናትን ቼክ አስደርጉ። ቼክ አስደርጉ። ስለዚህ በጣም እያሉ ነው። ምንም አይነት ለቅሶ የለም፣ ምንም የደረሰ የለም። እዛ ሰፈር ላይ ለቅሶ የተባለ ነገር የለም። ሴትዮዋ የምትኖርበት አካባቢ ላይ ያረፈችበት ቦታ ላይ እንደዚህ አይነት ነገር የለም እየተባለ ነው።
ስለዚህ በደንብ ይህን ነገር የኢትዮጵያ ሕዝብ ያደርግ። እስቲ አንዳንድ ደግሞ ጋዜጠኞችን አናግራለሁ፣ ኢትዮጵያ ያሉ ጋዜጠኞችን በዚህ ጉዳይ ላይ አናግራለሁ፣ ሄደው ቼክ እንዲያደርጉ። የሰፈሯን አድራሻዋን የምታውቁ ሰዎች ካላችሁ ፕሊዝ 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 ጠቁሙኝ። አድራሻዋን የምታውቁ የት እንዳረፈች የምታውቁ ካላችሁ እንደው እግዚአብሔር ያድርገው በህይወት ትኑር። እሱን ምኞቴ ነው። ስለዚህ አሁን ብዙ ነገሮች እየመጡ ነው እና ምንድን ነው ያለው ነገር ግራ ገብቶናል። በህይወት እግዚአብሔር ያኑራት እንደው ባደረገው በህይወት ኖራ። ሌላው ዝም ብሎ ወሬ ብቻ በሆነ ባትሞት እንደው እንዳፋችሁ አድርገው። አልሞተችም ላላችሁ ሰዎች ደሜ እንደነ እንዳፋችሁ ቢያደርግልኝ እኔም ደስ ይለኛል። ያ እንዳፋችሁ አድርገው። ሰውን ያንን ነው የምለው። የዴዚን እናት ነው። ማንን ነው ለምትሉ ሰዎች የዴዚን እናት ነው። ያ እንዳፋችሁ ያድርገው። ስለዚህ ከኔ ጋር አንድ ቀንም አውርተን አናቅም፣ አንድ ቀንም ሰላምታ የለንም። ግን ስለ ዴዚ እና ቤተሰቦቿ ስለ ዴዚ እናት የተናገረው ነገር በጣም ትልቅ። አጣሩልን። እኔም እስቲ አጣራለሁ፣ በምችለው ነገር አጣራለሁ። በምችለው ነገር እሺ፣ ፕሊዝ አረግዬ አንቺም አጣሪልኝ እንደው በፈጣሪ። ሁላችሁም ኢትዮጵያ ያላችሁ ወንድምና እህቶቼ የዴዚን እናት አጣሩ። ፕሊዝ አጣሩ። የነበረችበት ያረፈችን ቦታ የምታውቁ ሰዎች እባካችሁ አጣሩና እንደው እግዚአብሔር ያተርፋት። ከዛ በኋላ የምንናገረው የሚታወቅ ከፍተኛ ነገሮች ላይ ነው የምንደርሰው። ሊሊ 10 ጊዜ አትጻፊ፣ ሚውት አረግሻለሁ። የትግራይ ህዝብ ገለመለ አትበይኝ። እዚህ መጣሽ ሊያሳግቷት የሚችሉ የእሷ ጸበኞች የትግራይ ልጆች ናቸው። ግልጽ የሆነ ነገር ነው። የምን ወደዛ ወደዚህ ማለት ነው። ወደዚህ እሷ እናትየውን ሲሰድቡ የዋሉት እነማን ናቸው? በሙሉ ብትቆጥራቸው የትግራይ እንጂ ጉራጌ አልሰደባት፣ ኦሮሞ አልሰደባት፣ የአማራ ልጆች አልሰደባት፣ ማንም አልሰደባት። ወዴት ነው የምትሄጂው? ወዴት እያንዳንዱ ተነስቶ የዴዚን እናት ሲሞልጫት የዋለው የእናንተ ልጆች ናቸው። ተው እንኳን አላላችሁም። አንድም ከማን አጠገብ አልነበራችሁም። ከዴዚ እናት አጠገብ የነበረች የትግራይ ልጅ የለች አንድም። ስለዚህ እውነታውን አትደብቁ። የዴዚ እናትን ሲያብጠለጥሉ የዋሉት የትግራይ ልጆች እንጂ ሌላ ማንም የለም። ትግራይን አልወድም ማለች መብቷ ነው። ማን አባቱ ሊከለክላት? እኔ አልወድም ማለት መብት አለ። እማይወድ አለ። ትግሬ ሆኖ አማራን የሚጠላ ኦፊሻሊ ወጥተው አይደል የሚናገሩት እንዴ? ከነ መንግስታችሁ ጭምር ሂሳብ እናወራርዳለን እያሉ እየተናነቃቸው አይደል የሚያወሩት እንዴ? የትግሬ እናትን ላሳይሽ እንጂ ምን እንደምትል ሁሉንም እያልኩ አይደለም። በደንብ አድርገው ዘረኝነትን የሚሰብኩ የሚዘገንን ዘረኝነት ያለባቸው አሉ። ምን ልታው ከኔ ጋር እንኳን እንዳትሞክሩ። ምክንያቱም ያው በህወሓትም በምናምን ስለምታውቁኝ ባትሞክሩ ጥሩ ነው። የት ነበረ የሆነች እናት ከልጆቿ ጋር እየሄደች ነው። ምን ትላታለች?
እኔ አማራ ላገባ ነው ትላታለች። ቪዲዮን ካለ ላኩልኝ። አማራ ላገባ ነው ስትላት በፍጹም አማራ እንዳታገቢ፣ አረ ኦርቶዶክስ ነው እኮ ይሁን አያስፈልግሽም። እሺ ሌላዋ ደግሞ እህቴ ነጭ ልታገባ ነው ሃይማኖት ግን የለውም አለቻት። እሱ ይሻላል አማራ ከምታገቢ እሱ ይሻላል ብላ አደባባይ ላይቭ እየቀረጸቻት ሲያወሩ የተለቀቀ ቪዲዮዎች አሉ። ስለዚህ አለ በጣም በሚደብር ሁኔታ የምናያቸው ነገሮች አሉ። አብዛኛው የትግራይ ፖለቲከኛ አማራን ይጣላል፣ ጥያቄ የለው። እግዚአብሔር አብዛኛው የትግራይ ፖለቲከኛ አማራን ጣይ ነው ይጣላል። ምን ጥያቄ አለ? ከብልጽግናና ከአማራ ምርናና ከአማራ ምርናና ከአማራ ምርናና ከአማራ ምር ማስመለስ ይችሉበታል። ኤርትራዊ ነች ይለዋል። እዚህ ጋር መጥተው ደግሞ ለኔ ሊያጭበረብሩኝ። አዎ ትግርኛ ኤርትራዊም ስለሚናገር ኤርትራዊ ነች ትላለ። ኤርትራ እንደ አማራ የሚወደ የለም። ማንን ነው የምትቀጥፉት? ዝምባ። በአሁን ሰዓት ከኢትዮጵያ ብሔር ብሔረሰብ ኤርትራውያን ማንን ትወዳላችሁ ብለህ ጠይቅ። ዮኒ ማኛን ነው የምታወራው። የማንንም መሀይም አይደለም የምታወራው። ጠይቅ። ድፍን ኤርትራዊን አምጣና ከኢትዮጵያ ብሔር ብሔረሰብ ማንን ትወዳለህ በለው። ምን ይላል? አማራን ነው የሚለው። የት ማጭበርበር ነው? ወዴት መሄድ ነው? ወዴት በዚህ ብቻ ሊያጭበረብሩ የሚሄዱበት መንገድ በጣም ያስቀኛል። እኔ ኤርትራዊ ጠይቀው ከኢትዮጵያውያን የትኛው ብሔር ይመቻል በለው። አንድ ኤርትራዊን አምጣና ሴቷንም ወንዱንም አምጣ። አማራ ነው የሚለው። ስለዚህ ባካችሁ ሰምታይምስ ቆም ብሎ ማሰብ ጥሩ ነው። ምክንያቱም ፖለቲካው ሲሰራ የሰራው የህወሓት ፖለቲካ በአማራ መጥላት ላይ ስለነበረ ይሄ ሁላ ውጥንቅጥ ኢትዮጵያ ውስጥ ዘረኝነት የመጣው በዛ። ታቁታላችሁ፣ በደንብ አድርጋችሁ ታቁታላችሁ። አሁን እየደበረኝ ብልጽግናን ትንሽ ልከላከልለት የምችለው ነገር እየመጣ ነው። ለብልጽግና ድርሱልኝ። አንደኛው አንቀጽ 39 የሚባለው ከኢትዮጵያ እንትን ላይ ይፈርሳል። እየሰማችሁ ነው? ብልጽግና እያደረገ ያለው አንቀጽ 39 የሚለውን የህወሓት ያደረገችውን በአናቱ ይተከል ብለው አውጥቶታል። ሁለተኛ የአዲስ አበባ ጉዳይ ይሄ ምንድን ነው የሚባለው? ልዩ ጥቅም የሚባል ነገር የለም። ሶስተኛ ይህንን ነገር ጨምር፣ አኖሌ ሐውልት የሚባል ነገር ኢትዮጵያ ላይ የፍቅር ሐውልት እንጂ የጸብ ሐውልት አይተከልም። ስለዚህ አኖሌ ሐውልት የሚባለውን ማፍረስ ያስፈልጋል። ወደ ፍቅር ህዝብን ማምጣት። አኖሌ ሐውልትን በአናቱ ትተክለዋለህ።